ሰላም ጤና ይስጥልን ተመልካቾቻችን አክብሮ ሰላምታችንን እናቀርባለን። ሰሞኑን ሮይተርስ እንዳቀረበው ዘገባ ከሆነ የአብይ አህመድ አገዛዝ በቤኒሻንጉል ጉሙዝ ክልል ለሱዳኑ አማጺ ቡድን አርኤስኤፍ የጦር ሰፈር መስጠቱን ማጋለጡን ተከትሎ የአሜሪካ ባለስልጣናትም በጉዳዩ ላይ ሐሳብ መስጠት ጀምረዋል። በተለይም ሴናተሮች ጠንከር ያለ መልእክት እያስተላለፉ ናቸው። አብይ አህመድ በተባበሩት አረብ ኤሚሬትስ አጋዥነት የጦር ሰፈር የሰጠበት የቤኒሻንጉል ጉሙዝ ክልል ቀጣዩ የጦርነት ቀጠና ይሆናል የሚል ስጋት በብዙዎች ዘንድ አድሯል። ይህን አስመልክቶ የኢትዮ አሜሪካ የዜጎች ጉዳዮች ምክር ቤት ኤፓክ በቅርበት ጉዳዩን እየተከታተለ እንዳለ ነው የሰማነው። የምክር ቤቱ ሰብሳቢ አቶ መስፍን ተገኑ መስመር ላይ ይገኛሉ። አቶ መስፍን እንግዲህ ይሄ ጉዳይ የሚያስጨንቅ ነው። ኢትዮጵያ በሀገር ውስጥ ጦርነት እየተለበለበች ባለችበት በዚህ ወቅት ቀጠናዊ መልክ ሊይዝ የሚችል ሌላ ጉዳይ ላይ እጇ ገብቷል በአብይ አህመድ አማካኝነት። እስቲ ምንድነው የተፈጠረው? የአሜሪካ ሴናተሮችን በዚህ ጉዳይ ላይ አንድ እርምጃ ሊወስዱ እየመከሩ እንዳለ ነው የተገኘው መረጃ የሚያመለክተው። እስቲ ምንድነው አጠቃላይ ያለው ሁኔታ? አመሰግናለሁ መሳይ። እንግዲህ ምንድነው ሴኔት ፎሬን ሪሌሽንስ ቼርማን ያወጡት ትዊት ያደረጉት ላይ እና ከዛም ጀርባ የሚደረገው ንግግርን አስመልክቶ ያለው ሁኔታ እንደምታውቁት አሁን አንተ እንዳልከውም በሱዳን ውስጥ ያለው ችግር በጣም ከፍተኛ ሁኔታ የአሜሪካን መንግስትን ሲያሳስበው እንደነበረ ከዚህ ቀደምም እንደዚሁ ሌሎች ሴኔተሮችም ጦርነት የሚቆሙበት መንገድ በማስመልከት አንዳንድ ውሳኔዎች ያሳልፈው ነበር። ሴኔተር ቫን ሆለን የሚባሉትም ሰው እንደዚሁ ዩናይትድ አረብ ኤሚሬትስ ላይ ሱዳን ውስጥ ጣልቃ በመግባት ህዝቡን በማጣላት ላይ ናት በሚል ቅባት እንዲወሰድ የሚል ነገር አሳልፈው ጠይቀው ነበር። በባይደን አድሚኒስትሬሽን ጊዜ ጀምሮ የሆነ ነው። ይሄኛውን ለየት የሚያደርገው አንደኛ ሴኔተሩ ያሉት ይህ ሁኔታ የዩናይትድ አረብ ኤሚሬትስ በምዕራብ ኢትዮጵያ ሱዳንን ሰላም በሚያፈርስ መልኩ ያለውን ሁኔታ የሚያራዝም ጦርነቱን የሚያስቀጥል ስራ የሚሰራበት ሁኔታ ከተረጋገጠ ይሄ አሜሪካን ኮንግረስ ወደ አሜሪካን መንግስት ከፍተኛ አሳሳቢ ሁኔታን የሚፈጥር ነው። አንደኛ እሱንም አሳሳቢና ይህን ነገር ዝም ብለው እንደማያዩት ነው። አንድ ሁለት ደግሞ እዛው ትዊቱ ላይ ምንድነው ያሉት? ይህንን ካረጋገጥ ሮይተር ላይ የወጣው ጽሁፍ ላይ ቅድም አንተም ያስረዳኸው ሁኔታ ከተረጋገጠ በኢትዮጵያ ውስጥ ካምፕ ካለ እና የዩናይትድ አረብ ኤሚሬትስ ይህንን ፋይናንስ በማድረግ በአፍሪካ ቀንድ ላይ ሰላም እንዳይኖር የሚያደርግ ሁኔታ የሚፈጥር ሁኔታ እየተደረገ መሆኑን ካረጋገጥ አርኤስኤፍ የሚባለውን ቡድን ፎረን ቴሮሪስት ኦርጋናይዜሽን ወይም የውጭ የቴረር ድርጅት ምንለዋለን ብለዋል። እንደዚህ አይነት ዴዚግኔሽን እንሰጠዋለን። እንደዚህ አይነት ዴዚግኔሽን እንሰጠዋለን ማለት ነው። ይሄ ዴዚግኔሽን የሚሰጣቸው ድርጅቶች ከፍተኛ የህግና የዲፕሎማቲክ ማዕቀብ የሚያስከትል ዴዚግኔሽን ነው እና ከነዚህ ሰዎች ጋር የሚሰሩ ማናቸውም ሀገሮችም ድርጅቶችም በህግ ይጠይቃሉ። አሜሪካን ውስጥ በተለያየ ሁኔታ የሚያስጠይቃቸው ህግ አለ። ይሄንን የሚያደርግ ከሆነ የአሜሪካን ውጭ ጉዳይ መስሪያ ቤት ይሄን ዴዚግኔሽን የሚሰጠው ከሆነ ምንድነው የሚከተለው? አንደኛ ከጋልፍ ስቴቶች ጋር ያለው ማንኛውም አይነት ኮኦፕሬሽን ከዩናይትድ አረብ ኤሚሬትስ እና ከዩናይትድ ስቴትስ ጋር ያለው በቀጥታ ይነካዋል ማለት ነው። ከዛም ቀጥሎ ከኢትዮጵያ ጋር ያለው የዲፕሎማሲ ሁኔታ በዛው ልክ ሳንክሽኑ ሊደርስበት የሚችልበት ሁኔታ ይኖራል። በአጠቃላይ በሆርን ኦፍ አፍሪካ ላይ ያለው ሁኔታ ላይ የተፋጠጠ ችግር የሚፈጥርበት ሁኔታ ነው የሚነው እና እንደው አቶ መስፍን ይሄ ከባድ ነገር ነው። አሜሪካ በየትኛው በኩል እንዳለች ግልጽ አይደለም። ምክንያቱም ከተባበሩት አረብ ኤሚሬትስ ጋርም የጠበቀ ግንኙነት እንዳላት ትራምፕ በተለያዩ አጋጣሚዎች ገልጸዋል። በዚህ በኩል ደግሞ እነ ግብጽ ያሉበት እነ ሳውዲ አረቢያ ያሉበት ኃይል አሰላለፍ አለ። ስለዚህ አሜሪካ ጠንከር ያለ እርምጃ ስትወስድ በአንድም ይሁን በሌላ የተባበሩት አረብ ኤሚሬትስን መንካቱ አይቀርም። ያ ደግሞ በተዘዋዋሪ ሎሌ ተብሎ የተገለጸው በዓለም አቀፍ ሚዲያዎች ጭምር ሎሌ ተብሎ ነው የተገለጸው አብይ አህመድንም ጭምር የሚያገኝበት ሁኔታ ነው የሚኖረውና እዚህ ላይ እናንተም እንደ አንድ የኢትዮጵያን መብት ለማስከበር እንደሚሰራ ተቋም ይሄን ነገር እንዴት ነው በግልጽ የአሜሪካኖቹ ተረድተው ለኢትዮጵያውያን በተለይም ደግሞ አብይ አህመድ በአሽከርነት እያገለገለ ያለ ቅጥረኛ ከመሆኑ ጋር ተያይዞ የኢትዮጵያ ህዝብ አደጋ ላይ ነው ያለው። ስለዚህ ይሄን በማስረዳት ረገድ የእናንተ ሚና ምን ሊሆን ይችላል? ምንስ ልታደርጉ ትችላላችሁ? እንግዲህ እንደምታውቀው ኤፓክ ብዙ ስራዎችን ሲሰራ ነው የቆየው። አሁንም ፍሎሩ ላይ ሪዞሉሽን 937 የሚል እንዲቀርብ አድርገናል እና ይሄ ሪዞሉሽን 937 የሚለው ሀውስ ሪዞሉሽን ኢትዮጵያ ውስጥ ያሉትን የሚደረገውን ማሰር፣ ሰው የመግደል፣ በአጠቃላይ ያለውን ቀውስ አስመልክቶ አድራጊዎቹን ወይም ይህንን ፈጻሚዎቹን ተጠያቂ የሚሆኑበት መንገድ ለማድረስ የሚያበቃ ቢል
ቢል ነው ፍሎር ላይ እንዲወጣ ያደረግነው እና ይሄ ቢል ድምጽ አግኝቶ ሲጸድቅ እንደሚጸድቅ ተስፋ አለን። ለዚሁም ጉዳይ ደግሞ ማናቸውም ኢትዮጵያን አሜሪካንስ ሊተባበሩ ይገባቸዋል። በዚህ አጋጣሚ ዌብሳይታችን ላይ መረጃው አለ። እንዴት አድርጎ ሰዎች የራሳቸውን ሪፕሬዘንታቲቭ አነጋገም ጋር በመደወል ቢሉን እንዲደግፉ ማድረግ የሚቻልበት መንገድ አለ እና ይሄ ቢል ምንድነው የሚያደርገው? አንደኛ እያንዳንዱን ሰው በኢትዮጵያ ሕዝብ ላይ ግፍ የሚፈጽመውን መሪ ተጠያቂ ያደርጋል። እያንዳንዱ ከኢትዮጵያ ሰርቀው ወይም ገንዘብ አሽስተው ሀገሩን ካወደሙ በኋላ በተለያየ ዓለም ሄደው በተለይም በምዕራባዊ ዓለም ተንደላቀው መኖር የለመዱትን ሰዎች እነሱን አሳዶ የሚያገኝ ቢል ነው እና ማግነስቲ አክት የሚለውን በስራ የሚያስተረጉም የኢትዮጵያ ሕዝብ ላይ በደል የሚያደርሱ ማናቸው መሪዎችን ተከታትሎ ቅጣት እንዲደርስባቸው የሚያደርግ ቢል ነው እና ኤፓክ ይሄንን በበኩሉ እየሞከረ ነው። ማንኛውም ኢትዮጵያዊ የሆነ በሙሉ ኢትዮጵያን አሜሪካን በዚህ ሀገር የሚኖር ዜጋ በመደገፍ ቢሉ አልፎ አገሪቱ ላይ በደል የሚያደርሱ ሰዎች ቢያንስ ያንን በደል አድርሰው ተሰደው ሄደው እንደገና በ4 ሚሊዮን ብር ቤት ውስጥ መኖር እንደማይችሉ እንዲረዱትና እንደውም ከዛም አልፎ ተጠያቂነት እንደሚኖርና ብዙ አይነት ማግነስቲ አክት በሚያዘው መሰረት ሰዎቹ እያንዳንዳቸው ተጠያቂ ሊሆን እንደሚችሉና እንደዚሁም አስፈላጊ ያልሆኑ እርዳታዎችም ከሂማኒቴሪያን ወይም ለሰው ነፍስ ማዳን ለድርቅ ለሚሆኑና እንደዚሁም ሂማኒቴሪያን ከሆኑ እርዳታዎች ውጪ አስፈላጊ ያልሆኑ ነገሮች ሰስፔንድ የሚሆኑበት መንገድ ነው የሚያደርገው እና በሃይማኖትም ሆነ በፖለቲካ በመሳሰለ ሁኔታ በህዝብ ላይ የሚደርሰውን በደል የሚከላከል ቢል ነው። እንግዲህ አንዱ እሱ ነው። ሌላው ግን አሁን እንዳልከው የአሁኑ ሁኔታ በሚመለከት ይሄኛው ሁኔታ በጣም ከበድ ያለ ነው የሚሆነው። አይ ቲንክ ሁሉም ሰው ማወቅ ያለበት ባይፓርቲሰን ነው። ይሄኛው ሪፐብሊካን ወይም ዴሞክራቶች አንዱ ብቻ የሚለው አይደለም። ይሄ ሴኔተሩ ያሉት የባይፓርቲሰን ኦፒኒየን ነው። ሁለቱም ፖለቲካል ግሩፖች የተስማሙበት አቋም ነው። ከዚህ ቀደም ሲል ቅድም እንዳልኩት ሴኔተር ቫን ሆለን ዩናይትድ አረብ ኤሚሬትስን ለማውገዝ እና በዩናይትድ አረብ ኤሚሬትስ ላይ ሳንክሽን እንዲደረግ ሪዞሉሽን አቅርበው ነበረ ለሴኔት። ዋይት ሀውሱ ዩናይትድ አረብ ኤሚሬትስ ጋር ተነጋግረው ዩናይትድ አረብ ኤሚሬትስ ምንም አይነት ካሁን በኋላ ኢንቮልቭመንት አይኖረኝም ሱዳን ውስጥ ብላ ተስማምታ ከዛ ነበረ ያ ሪዞሉሽን ሆልድ የተደረገው። ያኛው ነው የባይደን አድሚኒስትሬሽን እያለ ነው እሱ እንደሄደና አዲስ አድሚኒስትሬሽን ሲመጣ እንደገና ዩናይትድ አረብ ኤሚሬትስ ስራውን ጀመረች እና አለ ፈቃደኝነቱ አለ። ልክ ነው እንዳልከውም የቢዝነስ ኢንተረስቶች አሉ። ነገር ግን ይሄኛው ሆርን ኦፍ አፍሪካን ዲስቴብላይዝ የሚያደርግ በአጠቃላይ ክልሉ ላይ ያለውን ሰላም አበጣብጦ በቀጥታ የአሜሪካን ኢንተረስት ይነካል ባዮች ናቸው። እርስ በርስ ቢሆን እንዲሁ ዝም ብሎ እዛው ሱዳን ለሱዳን ወይም ኢትዮጵያዊ ለኢትዮጵያዊ ተጋድሎ የሚቀር ቢሆን ኖሮ ምናልባትም ለጊዜው እስቲ ሁኔታውን እንዲህ ማለት ነበረ። ይሄኛው ግን ከዛ ያለፈ ነው የሚሆነው የሚል እምነት ነው ያላቸው። ሴናተሩም በዚህ ባወጡት መግለጫ ላይ ቀይ ባህር አካባቢ የሚፈጠረው ሂውማኒቴሪያን ክራይሲስ ከዛም አልፎ ደግሞ የሚፈጠረው የሴኪሪቲ ክራይሲስ ይሄኛው በቀላሉ የሚታለፍና ደግሞ በቀላሉም ለማቆም ማይቻል አይደለም እና ይህን ነገር ዝም ብለን አናየው ነው የሚሉት። እንግዲህ ምልክ ይሄ ለኢትዮጵያ ብለው የሚያደርጉት ሳይሆን ለራሳቸው ብለው የሚያደርጉት ነው። የኢትዮጵያን አሜሪካንስ ፐብሊክ አፌርስ ኮሚቴ የኢትዮጵያን ጥቅም ከማስከበሩ አንጻር ማድረግ የሚገባውን ነገር ይቀጥላል፣ ማድረጉን ይቀጥላል፣ ማስረዳት ውይይት ማድረጉን እና ተጨባጭ መረጃዎችን ማቅረቡን ይቀጥላል እና በዚሁ መሰረት የሚወሰዱት ውሳኔዎች የኢትዮጵያ ሕዝብ ኦልሬዲ ብዙ በደል ስለደረሰበት ሕዝቡን በማይነካ ሁኔታ ነገር ግን ስልጣን ላይ በመቀመጥ በተለያየ ጊዜ እንዳየነው የተቻላቸውን ያህል ጥፋት ካጠፉ በኋላ ከዛ ወይ ከሀገር ይዘው የሚሰርቁትን ያህል ሰርቀው የሚያጠፉትን አጥፍተው የሚጠፉ መሪዎች እንዳሉ እንደዚሁም ሰውን አቢዩዝ በማድረግ ሃይማኖትን በማጥፋት የተሳተፉ ሰዎች ስላሉ እና በየተሳተፉበት ተግባር ንብረት ከማጥፋቱ አንጻር ከመስረቁ አንጻር ያለ አፕላይ የሚሆን ህግ አለ እና ከዛም ደግሞ ሌሎች ጥፋቶችን አጥፍተዋል በሚባልበት ሁኔታ አፕላይ የሚሆን ህግ አለ እና የሚገርመው ነገር ሴኔተር በሪ ካርተር ናቸው ይህን HR 937ን ፍሎር ላይ ለማቅረብ ፈቃደኛ ሆነው እና የእሳቸው ቢሮ ይህን ጉዳይ በሚመለከት ስንነጋገር ቢሉን ካወጡት በኋላና ኦፊሻል ከሆነ በኋላ 3-4 አፍሪካ ሀገሮች ከሩዋንዳ ሳይቀር ሰዎች ደወሉልን። እኛም ሀገር ይሄ እንደዚህ አይነት ሁኔታ የአንድ ሀገር የአንድ ቦታ ችግር ብዙ ቦታ ያለ ችግር ነውና ሁሉም ሀገር እያጠፋ እየተሰደደ በየቦታው ገንዘብ እየደበቀ ከዛ ህዝብ የሚያተራምሰው ሁሉም ሀገር ላይ ያለው በሙሉ በአንድ አይነት አይን መታየት አለበት የሚሉ ሰዎች ብዙ ነበሩ ብለው እነሱ ራሳቸው በመገረብ ይሄን አንስተው ነግረውኛል። እና እንደዚህ ነው ሁኔታው። እንግዲህ እኛ ማድረግ የምንችለው ነገር አለ። እዚህ ሀገር ያለን ኢትዮጵያውያን ኤፓክ AEPACT.org ዌብሳይት ላይ ሁሉም መረጃ አለ። ይሄን በሚመለከት ማድረግ የሚችሉትን ነገር ኢትዮጵያውያን ያርጉ። በተለይ ግን እንደዚህ አይነት ችግር ሲፈጠር እንደዚህ አይነት ኃላፊነት የጎደለው ስራ የሚሰራ አስተዳደር ይህንን ህዝብ የሚያስተላልቅ ነገር ላይ መስራት በሚጀምርበት ጊዜ የሚተላለፉ ህጎች የኢትዮጵያን ህዝብም ጨምረው እንዳይጎዱ የሚደረግበት መንገድ በተቻለ መጠን እኛ እሱ ላይ በርትተን የተስተካከለ ነገር እንዲሆን ስራችን እንቀጥላለን። ግን ህዝቡ ባለው አቅም ዌብሳይቱ ላይ ያለውን መረጃ በመጠቀም ለየሪፕሬዘንታቲቮቻቸው እየደረሱ ይህንን ቢል ሳፖርት እንድታደርጉ እንፈልጋለን ቢሉ ጥሩ ነው።